ምንድነው? ተውሂድ ማለት ምን ማለት ነው? ተውሂድ ማለት አንድነት ማለት ነው። አንድነት ማለት ነው። ወሃደ ከሚለው ወሃዳ አንድ አደረገ ከሚል ነው የመጣው ራሱ። ተዋህዶም ወሃደ ነው፣ ተመሳሳይ ነው። ተውሂድ ነው አንድነት ኢትሃድ ዋሂድ ግን ኢትሃድ አንድነት ኢትሃዱ ነው መሰይ። ተውሂድ ግን እንትን ነው አንድ መሆን ብቻ ነው። አንድ መሆን አንድነት ማለት ነው ትርጉሙ። አንድነት ይሆናል ራሱ እንትን አሁን ተስሊስ ምንድነው በአረብኛ? ሶስትነት ማለት ነው። ስላሴ ሶስትነት ማለት ነው። ልክ እንደዛ ማለት ነው። አሁን ለምሳሌ በግዕዝ ተዋህዶ ማለት አንድነት ማለት ነው። ምንታዌ ሁለትነት ነው። ስላሴ ሶስትነት ማለት ነው። ትርጉሙ የቃሉን ትርጉም ነው የምንነገር። ረባኑ ምናምን የሚባለው ደግሞ አራትነት ይባላል። እንደዚህ አይነት ነገሮች አሉ፣ ትምህርቶች አሉት ማለት ነው። እና ያ ነው ያለው። ትንሽ ኮምፕሊኬትድ ነው፣ ሞር ፊሎሶፊካል ስለሆነ ታውቃለህ። ፊሎሶፊካል ነው ራሱ እንትኑ ማለት ነው። I think they used inconsistence ምንድነው ፊሎሶፊካል አስፔክት ይባላል። ኢንኮንሲስተንስ ምናምን የሚባል ነገር እንደዛ ፊሎሶፊካል አስፔክት ናቸው። አስፔክታቸው የነሱ አስፔክት ማለት ነው። እና ይከብዳል። ፍልስፍና ነው። ፍልስፍና ይዘት ስላለው እንደ ፍልስፍና ነው የምታየው ማለት ነው። እና ሞር እንትን ነው ያለው። በነገራችን ላይ ራስ ብታት ልልቀቅ ትፈልጋላችሁ? ራስ ብታት አጀንዳ እንስጥ ግድ ነው። ሁላችሁም ያዙ ይሄንን ማለት ነው። ድንግል ማርያም ማህፀን ውስጥ ከድንግል ማርያም የተገኘው መለኮት ነው ወይስ አካል ነው የተገኘው? መለኮት የተገኘው ሰው ነው የተገኘው ብላችሁ ጠይቋቸው። ሰው ይሏቸዋል። ማርያም የአምላክ እናት ናት ወይስ አይደለችም ብላችሁ ጠይቋቸው። ናት ይላሉ። ማርያም የአምላክ የጸጋ እናት ናት ወይስ የባህሪ እናት ናት ብላችሁ ጠይቋቸው። የባህሪ እናት ናት ካሉ መለኮት ከሷ ተገኝቷል ወይ? ኦንቶሎጂካሊ አልተገኘም ከተባሉ ማርያም ሁለት ልጅ አላት። አንደኛው መለኮት የሚባል ልጅ አላት። ሁለተኛ ነገር ደግሞ ከራሷም የተገኘ ሰው የሚባል ልጅ አላት። አንድ የባህሪ ልጅ አንድ የጸጋ ልጅ አላት ማለት ነው። ታዞሩታላችሁ። ድንግል ማርያም ማህፀን ውስጥ የተፈጠረውን ሰው ለአምኑ ነው ልጁ ነው ወይስ አይደለም በሏቸው። ልጁ ነው። የምን ልጅ ነው? የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብላችሁ ጠይቋቸው። የባህሪ ልጅ ከተባለ ያ ፍጡር ከአብ ተገኝቷል? ኦንቶሎጂካሊ አልተገኘም። ከአብ የተገኘ አይደለም። ከአብ የተገኘው መለኮት ነው። መለኮታዊ አካል ነው የተገኘው ብሎ ነው የሚያምኑት። አካል ዘም አካል፣ ባህሪ ዘም ባህሪ። የጸጋ ልጁ ነው ካሉ አብ ሁለት ልጆች አሉት። እምቅድመ ዓለም ከአብ ያለ እናት የወለደው ልጅ አለው። የእሱ የባህሪ ልጅ አለው። ድንግል ማርያም ማህፀን ውስጥ ደግሞ የተፈጠረው ልጅ እሱ ደግሞ የጸጋ ልጅ አለው። ግልጽ ነው? ሰላም ዲ አዎ በጣም ግልጽ ነው። ግን አይመልሱም፣ እንደዚህ አይነት ጥያቄዎችን አይመልሱም። ገብቶ ቢመልሱ አሪፍ ነው። ልጨምርላችሁ ድንግል ማርያም ማህፀን ውስጥ የነበረውን ስጋ መጥቶ ሲዋሃድ ያ የተዋሃደው ስጋ ፍጡር ነው ወይስ አይደለም ስትሏቸው ፍጡር ነው ይላሉ፣ ይስማማሉ። የተዋሃደው ከተፈጠረ በኋላ ነው ወይ ከተዋሃደ በኋላ ነው የተፈጠረው ወይስ ከመዋሃዱ በፊት ነው የተፈጠረው ወይስ በተዋሃደበት ጊዜ ነው የተፈጠረው? ግልጽ ነው። መለኮት መጥቶ ሲዋሃደው ስጋ የተፈጠረው መቼ ነው? ከመዋሃዱ በፊት ነው? በተዋሃደ ጊዜ ነው ወይስ ከተዋሃደ በኋላ ነው? የዮኒሰስ ትምህርት አሁን እንትን ይላል። የዮኒሰስ ትምህርት አሁን ለነዛ አይነት ነገር ይገላገልሃል። ምንም መጥቶ የተዋሃዱ ነገር የለም ይላል። ራሱ ነው ቃልም ስጋ ልክ የሙሴ በትር እባብ ሆነ አይደል? እባቡ እናትና አባት ነበረው። እባቡ ስላለ አልነበረውም። የሙሴ በትር ተቀየረ ብለው ያምናሉ እንዴ? እንትምሽ ተቀየረ ብለው ነው። የሙሴ በትር ተቀየረ ሳይሆን የሙሴ በትር እባብ ሆነ። በቃ እባብ ሲሆን በቃ እባብ ነው፣ በትሩ ነው። ልክ ቃልም ስጋ ሆነ የሚሉት እንደዛ ነው የሚያምኑት። ወይም ደግሞ በትሩ ወደ እባብነት ተቀይሯል አይደል ኡስታዝ? አብርሃም ልጁን ሊሰዋ ሲል ምን መጣለት ታስታውሰዋለህ? በእኛ በግ መጥቶለታል። ኧረ በእንትን ላይ ዘፍጥረት 22 ላይም በግ መጥቶለታል። ያ በግ እናትና አባት አለው የለውም? በቃ እንደዛ ማለት ነው። ይሄም በግ እንደዛ ነው። ዘፍጥረት 14 ላይ
አብርሃም ጋር የነበረው የመጣው መልከጼዴቅ የሚባለው እናትና አባት አለው? ዕብራውያን 7:3 መሰረት እናትና አባት አለው? የለውም አይደል? እናትና አባት የሉትም ነው የሚለው እኮ። በጉም ካህኑም የኢየሱስ ምሳሌ ከሆነ ይላሉ እንስሶች። በጉም ካህኑም ራሱም ከሆነ ይሄ ድንግል ማርያም ማህፀን ውስጥ የተዘጋጀው በግ እናትና አባትም የለውም፣ ካህኑም ራሱም እናትና አባት የለውም። ከማርያም ምንም የወሰደው ነገር የለም። በእርሷ ውስጥ ነው ተጸንሶ የመጣው የሚል ትምህርት ነው ያላቸው። ምንም የወሰደው ነገር ቃል ስጋ ሆነ። ልክ የሙሴ በትረ እባብ እንደሆነው ልክ እንደዛ ማለት ነው። በትሩ ነው እባብ የሆነው፣ ልክ ቃልም ነው ስጋ የሆነው። ስለዚህ ከማርያም የወሰደው ምንም ነገር የለም የሚል ነው ትምህርታቸው። ጀዛከላ ኡስታዝ ሀይቀተን ብዙ ነገር ተምሬያለሁ። አላህ ኸይር ጀዛን ይክፈል። አሚን አሚን። ጥያቄ ያላችሁ ጠይቁ። ጓል ዱከምም ገብቷል ኡስታዝ ጥያቄ ነው። እንዴት ዋላችሁ? እንዴት አመሻችሁ? ልጠይቅ ጥያቄ? ጠይቄ ጓል ሰላም ብያለሁ። እንዴት ነሽ? ሰላም እግዚአብሔር ይመስገን። ኢየሱስ በአባቱ እግዚአብሔር ነው በእናቱ ሰው ነው ስትል ሰማሁና አይላሉ። እኔ ሰምለው እነሱ የሚሉትን ነው ያልኩሽ። መጽሐፍ ኦኬ። ምን ማለት ነው? በአባቱ እግዚአብሔር ነው ማለት በእናቱ ሰው ከሆነ እንደዛ እንደሚባለው የእግዚአብሔር ልጅ እግዚአብሔር ነው ማለት ነው ወይስ? የእግዚአብሔር ልጅ እግዚአብሔር ነው፣ የሰው ልጅ ሰው ነው። ሰውና እግዚአብሔር ነው ሁለቱ። አሁን ለምሳሌ የድመት ልጅ ድመት ነው አይደል? በቃ እንደዛ ማለት ነው። የአይጥ ልጅ አይጥ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር የሰው እናት ምንድን ናት? ሰው ናት። የድመት እናት ምንድን ናት? ድመት። የእግዚአብሔር እናት ምንድን ናት? የእግዚአብሔር እናት እግዚአብሔር አይ ዶንት ኖ። እግዚአብሔር እናት አለ ይላሉ እነሱም ያምናሉ። እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባል የለ? የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው። ለምን የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያዥውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት። የአምላክ እናት ምንድን ናት? አምላክ። ስለዚህ ማርያም አምላክ ናት ብለሽ ጠይቂያቸው። ያስኬዳል? ኦኬ። የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው። ኦኬ። ሉቃስ 3:38 ላይ አዳም የማን ልጅ ነው ይላል? የማን ልጅ ነው ይላል? ሉቃስ 3:38 ላይ አዳም የእግዚአብሔር ፍጡር ነው፣ የእግዚአብሔር ልጅ ይላል። የእግዚአብሔር ልጅ ይለዋል። ስለዚህ አዳም የእግዚአብሔር ልጅ እግዚአብሔር ከሆነ አዳም ምንድን ነው? እግዚአብሔር ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የማን ልጆች ናቸው? እግዚአብሔር። ስለዚህ መላእክት ምንድን ናቸው? እግዚአብሔር ናቸው። እንደ አይነት ነገር ሎጂኩ አያስኬድም ነው ለማለት የፈለገው። አይ ኦንቶሎጂካሊ ከወሰድሽው አደጋው ብዙ ነው፣ መዘዝ ይዞ የሚመጣው። ግልጽ ነው። ማርያም ወይ እኔ ወለድኩት አንቺ ታቀፍሽው አለ እንትና ሲናገር ዚቅ ላይ ቅዱስ ያሬድ በዚቁ ምን አለ? ማርያም ወይ እኔ ወለድኩት አንቺ አቀፍሽው አለ ራሱ ማለት ነው። ያ ሙሽራ እኮ ናት ማርያም ታውቂያለሽ? ያ ሙሽራ ናት ይላል ራሱ። ሚስትም ተብላለች ራሱ፣ ግን አይነግሩሽም። እሱም በገዝ እየተደበቁ ስለማይናገሩ ነው። ያ ሚስት ተብላለች ራሱ። ሰዓታት ላይ ታታታውሽም ምናልባት አንቺ ግዘት ትችያለሽ። ሰላም ለኪ ማርያም እስመ ኮንኪ ለአብ ማርቱ ለወልድ ወላዲቱ ይላል።
ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለአብ ሚስቱ ነሽ ለወልድ ደግሞ ወላዲቱ ለወልድ ደግሞ እናቱ ነሽ ይላል። ወለመንፈስ ቅዱስ ጽርሐ ቤቱ ይላል ራሱ ማለት ነው። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ እያሉ ነው የሚናገሩ ማለት ነው ራሱ ማለት ነውና በእነዚህ አይነት መልኩ እንትን ይላሉ። መልክ በእንተ እግዚእትነ ለም ተረገ ስጋኪ ይላል። ሰላም ለኪ ማርያም ለአብ ማዕርቱ ስብሐት ይላል። መጽሐፈ አርጋኖን ምዕራፍ 1 ቁጥር 10 ላይም የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንጀምር ይላል። የአብ ሙሽራ ናት ወልድን የወለደችለት ማለት ነው። እንትናም ቱርቱሊያም እንደዛ ነው። ሞኖጎሚ የሚባለው መጽሐፍ ላይ ምዕራፍ 8 ላይ እንደዛ ነው የሚናገረው። ማርያም ሁለት ነገር ናት አለ። was both virgin and wife of one husband ድንግልም ናት እና ደግሞ ለአንድ ባል ሚስት ናት ይላል። ብዙ አለ እያወቀን ነው ጸጥ የምንለው ስሜታቸው እንዳይጎዳ እንጂ እነሱ የሚሉትን ውስጥ ለውስጥ እየተደበቁ የሚሉትን ካወጣ ነው መቀባበሪያም የለንም። አንዳንዴ ለህሊና ለሰው ህሊና ስለምንጠነቀቅ ነው እምነታቸውን ነካብን ምናምን ብለው ዘራፍ እንዳይሉ ነው በቀል ምናምን እንዳያስቡ ተከባብረን እንድንኖር ከሚለው እንጂ እኔ ብዙ ነገር ነው ማቀው የነሱን ጉድ ማለት ውስጥ ለውስጥ ማቀው ነገር ማለት ነው። ከዚህ ስሜታቸውን ይጎዳዋል። ከማርያም የሆነው ከሰው የሆነው ማን ነው? ከሰው የሆነው የሆነው ከማርያም ሰው የሆነው ማን ነው? እግዚአብሔር አብ ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው? እግዚአብሔር ወልድ ነው ማለት ነው። ሰው ያሉን ደግሞ ስንት እግዚአብሔሮች አሉ? የቀሩ ሁለት አሉ ማለት ነው። ለዛ ነው አብርሃም ቤት የገቡት እግዚአብሔሮች አጋዕዝተ ዓለም ይባላሉ። አጋዕዝተ ዓለም ታውቂያለሽ? ነው። እግዚእ ማለት በግዕዝ ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ ዓለምን የሚገዙ ጌቶች አሉ። ሶስት ናቸው። እግዚአብሔር አብ አንዱ እግዚአብሔር ነው። እግዚአብሔርን ሁለተኛው እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ሶስተኛው እግዚአብሔር ነው ይላሉ። ሐምሌ 7 ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ላይ እንዲህ የሚል እንትን አለ። ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ እግዚአብሔር። ሳልሱ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብሎ ነው ያስቀመጡት ማለት ነው። እና ምናልባት እየዋሻው ነው እኔ እስቲ እናዳምጣቸው። ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ። አየሽው? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ዓለም ከመፈጠሩ በፊት በአንዱ እግዚአብሔር እናምናለን እናመልካለን። አንዱ እግዚአብሔር ተመልከች። ቀጥል። ወነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ። በሁለተኛ ምን ይላል? ወነአምን በካሉ እግዚአብሔር በሁለተኛው እግዚአብሔር እናምናለን። ዘምልክናሁ ለአብ ይመስሎ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን ካለ በኋላ ወ ማለት በግዕዝ ልክ እንደ አረብኛ ነው እና ማለት ነው። ልክ እንደምለው በዕብራይስጥ። ሶስተኛውን ደግሞ አዳምጡት። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ምንዳን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ዓለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎ ነው ያስቀመጡት። እና በዜማ ሐምሌ አያውቁም ብለው ነው። ቅኔ ማህሌት ውስጥ የተቀረጸውን እኔ ቪዲዮ ራሱ ቀርጬያቸዋለሁ። ራሱ
ቅኔ ማህሌት ውስጥ ነው የምነግራቸው። ያው ስሙት። ወናምልክ ባህዱ እግዚአብሔር ወናምልክ ባህዱ እግዚአብሔር ቅድመ ዓለም ሃሎ ቀሽረው መርዋ ድምፅ ወነአምን በካሉ እግዚአብሔር ያለላቱ ላቢ መስሎ ወነአምን በሳልሱ እግዚአብሔር ተቀበል መንፈስ ቅዱስ ዘይመልክ ሁሉ ተቀበል ያለሽ ጓል መቀሌ እኔን የሚጠሉኝ ስሜን የሚያጠፉት የተሽለጠለጡና እየተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶቹ እንኳን ብዙም ባይዳፈሩ እንዲህ አይነት ነገር የሚያደርጉት ይህን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ። አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶቹስ የራቁት ፎቶ ተያዘባቸው፣ ወንዶቹ በምን ይሆን የሚሰልሙት? ይሄንን ነገር አውቃለሁ እኔ ውስጡን አውቀዋለሁ። ለዛ ነው እኔም ብዙ ነገር ይቅር ምለው። ለዛ ነው ይቅር በቃ ህሊናቸውን እንዳልጎዳቸው ከሚለው አንፃር እንጂ ስለ ስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመልከቱ። አምላካችን ያለ መለየት ሶስት ነው እያሉ እዚህ ጋር ደግሞ አሁን መተው ሊሸውዱኝ ይፎክራሉ። እዚህ ስራ ያነብን ብለው ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድን ነው? ሶስትነት አለው። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው። መለኮት ሶስት ነው። በምን? በአካል ሶስት ነው። ሰይፈ ሥላሴ ዘሰኑይ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል። ሶስት ለሚሆን አምላክ ሶስት ከዛ በኋላ አንድ ነው ይሉኛል። ዘዳግም 13:7 ላይ አንተም አባቶች የማታውቃቸውን ሌሎች አማልክት እናምልክ ብሎ ቢጠራ አትስማው ይላል። አብርሃም አያውቀውም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ አይሁዳኖች አያውቁም። ምን ነው ሶስት አካል ሳያመልኩ ሞቱ እነዚህ ሁላ ሰዎች? ምን ነው እንዴት እንትን አሉ ራሱ ማለት ነው። ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘይመኩን ነው ለአብ ይመስሉ በአምላክነቱ አምን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። በሶስት ሁለተኛ እግዚአብሔር ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መተህ ለእኔ እግዚአብሔር አንድ ነው ሶስት አንልም ብለህ ልሸውደኝ ትሞክራለህ እንዴ? አትችልም። እኔ ጋር ስላሴን ቀና ብለህ ማውራት አትችልም። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ ይዩት። ያለ አጋዕዝተ ዓለም ስላሴ ቅጠል እንኳን ከግንዱ ለዘይቶ አይደገፍምና አለ። አጋዕዝተ ዓለም አጋዕዝት ማለት ጌቶች ማለት ነው። የእግዚ ብዙ ቁጥር ነው። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ እንደዛ ነው። ሶስት ልዑላን ገዢዎች፣ ሶስቱ ጌቶች ተመልከቱ። ሶስቱ ጌቶች መጽሐፈ እንዝራ ስብሐት ምዕራፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ ሰለስቱ አጋዕዝት
ሶስት ጌታ እያመለክ እኔ ጋር መተህ ላጭንና ቅርሻትን ልታዝረከርክብኝ አይገባህም። ሐሳብ ነው ያቀረብኩት። ሐሳብ ላይ ሞግት። ሐሳብ ነው ያቀረብኩት። ሶስት ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል። ወይ አቃጥሉት ያለውን ነገር። እኔ ባይብል ይናገራል እንደዛ ብዬ አይደለም ብለው። ይኸው መጽሐፍቶቻችሁ እንዳለ ሶስት ጌቶች እያለ ይናገራል። ወይ አቃጥሉት ወይ ደግሞ ተዉት። ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባ ጊዮርጊስ ዘጋስጫ፣ ኢትዮጵያዊ ቄርሎስ እየተባሉ የሚባሉ ምን ታደርጉታላችሁ? መጽሐፈ እንዝራ ስብሐት፣ መጽሐፈ ሚስጥር፣ የዶግማ መጽሐፍ ከነሱ ላይ እኮ እየጠቀስኩኝ ያለሁት ያሬድም ልታደርጉት ነው። ከረሱል ሰለላሁ ዐለይሂ ወሰለም መወለድ በፊት እኮ የነበረ ነው። ራሱ በ520 ላይ ነው ይሄን የደረሰው። ግዕዝልና ሐራራ የሚባል ነገር ሲደርስለት ያኔ ነው ይሄን ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው፣ በኦርቶዶክስ ማለት ነው። እና ይሄ ምንድነው ያለው? ዚቅ ነው። በዚቅ ላይ ታገኙታላችሁ። ሐምሌ 7 ነው የሥላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ሶስተኛ ደግሞ በሳልሱ እግዚአብሔር፣ ወነአምን በሳልሱ እግዚአብሔር፣ በሶስተኛው እግዚአብሔር። ከዛ እኔ ጋር ትመጣና አንድ እግዚአብሔር አለ። የለም እንደዛ ነው። ሶስት እግዚአብሔሮች ናቸው ያሉት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት። ማነው ከማርያም ሰው የሆነው? ጋድ ዘ ሰን የሚባለው ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ፣ አምላክ ያልሆኑ። አብና መንፈስ ቅዱስ ደግሞ አምላክ ናቸው በእናንተ ትምህርት። ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው፣ የቀሩት ናቸው። አንዴ ሁለት ያልሞቱ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው? እስልምና ላይ መተህ እኛ ሐሳብ ነው ያቀረብነው። በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው፣ ወይ አቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም፣ እሰየው ይበል የሚያስብል ነው። ባይብል ምንድነው የሚለው? ዘዳግም 6:4 ላይ፣ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይሄንን ነው። ይሄ የኛ ትምህርት ነው። ኑ ወደኛ። የዓለም ሕዝብ 2 ቢሊዮን ክርስቲያን ከ2 ቢሊዮን ውስጥ 1.7 ቢሊዮኑ በስላሴ ያምናል። በስላሴ ያምናል። እነ ጆባ ዊትነስ፣ እነ ኦንሊ ጂሰስ፣ እነ ሞርሞን ምናምን የሚባሉ አድቬንቲስት እንኳን በስላሴ ያምናል የሚባሉት በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል ራሱ ማለት ነው። ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር ነኝ ትላለህ ለጊዜው፣ ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በ110 የአንጾኪያ አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ ሲሰየመው ኮይን እንዲያደረገው። ክርስትና ትምህርቱ ምንድነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን፣ ኮሰብስታንሻል ምናምን ነገር ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ፣ አሪስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራችሁ። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ስነ አፈታት ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው፣ እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል ራሱ የሄርሜስ የሚባለው ማለት ነው። እና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጎማቸውም ራሱ ፕላቶኒክ እና አሪስቶቴሊያን የሚባል ናቸው። የአርስጣጣሊስ እና የአፍላጦን የሚባል ነው አተረጓጎማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት። እና አንገሎስ የሚባለው ነው ስሙ ራሱ ማለት መልአክ ይባላል ራሱ ማለት ነው። እና መልአክ ይባላል። ያ መልአክ መጥቶ ምንድነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሜኒዮስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኔቲኮስ ማለት ስነ አፈታት ጥናት የሚሉት የአማልክቱ ተርጓሚ ነው እና መልእክተኛ ነው። አማልክቱ ሲልኩት አንጌሎስ ይባላል እሱ ራሱ። ወንዱ የዜኑስ እና የማያ ልጅ ነው ራሱ። አንጌሊያ ትባላለች ሴትዮዋ ደግሞ የምትላከዋ ሴቷ የዜኑስ እና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ ብትመለከት። ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው? ሄርሜስን ወለደው ራሱ። አንጌሊያን ደግሞ ከማን የወለዳት? ከሄራ ነው የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው ማለት። ሄርሜቲክስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተርን ትራዲሽን፣ አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉት ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጎማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት። እነዚህ ከፓጋን ነው፣ ግሪክ ወሮም ነው ራሱ
ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢምፓላቢሊቲ ምናምን የሚባል ትምህርታቸው እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያት ትምህርት ጋር የቀየጡት ማለት ነው። ይሄን ይመስላል ጓል መቀሌ። አመሰግናለሁ። ለፈለፍኩብሽ መሰለኝ ዛሬ ልክ አይደለሁም። አይ የመጨረሻ ጥያቄ አሁን ለምሳሌ በቃ እሱ ገብቶኛል ትክክል እና አባ ተክለ ሃይማኖት እና አምና አረጋዊና እና ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው። ሁሉም ባይብል ውስጥ የሉም እና በእኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብፅም አሉ እነዚህ እና ተክልዬ እነሱ አቡነ አረጋዊ ምናምን እንመጣበታለን። ተክልዬ እመጣለሁ። ስለ ጊዮርጊስ ከኛ ጋር ግንኙነት አለው። ሱረቱል ካፍ ምዕራፍ 18 ቁጥር 9 የዋሻውና የሰሌዳው ባለቤቶች ከታምራቶች ያዝ ሲሆን ግሩም መሆናቸውን አሰብክን ይላል። አጀባ ግሩም መሆናቸውን አሰብክን ይላል እና አምላካችን አላህ የዋሻው ምዕራፍ የሚባል አለ ራሱን የቻለ የዋሻው ምዕምንትን አለ እና እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው። ኔሮ የሚባል ንጉስ ተነስቶ ሲጨፈጨፋቸው ዋሻ ውስጥ ገቡ ማለት ነው። ከዋሻው የተረፉ ሰዎች የተሰዉ ሰዎች አሉ። መርቆሬዎስ የሚባል አለ፣ ማርኪዩስ የሚባል መርቆሬዎስ የሚባለው አለ። በ224 ነው የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው መርቆሬዎስ። ቂርቆስና ኢየሉጣ የሚባሉ አሉ በ304 ላይ ራሱ ማለት ነው። አርሴማ አለች ራሱ በውጭ በ290 ጆርጅ አለ በኢትዮጵያ ጊዮርጊስ የሚባለው 303 ላይ ነበሩ ማለት ነው እና በ372 ላይ ነው በ372 ላይ ነው የነቁት። ሲነቁ ገበያው ተቀይሮ ምናምን ያዩት የራሱ ማለት ነው እና የቁጥራቸው መጠን አይታወቅም። በኦርቶዶክስ እና በካቶሊክ 7 ናቸው ይላሉ። 7 ደቂቀ በኤፌሶን ዳኪዮስ ውስጥ የነበሩ ናቸው፣ ፐርሲኪዩት ተደርገው የነበሩ ናቸው ተብሎ ነው የሚታመነው። በ372 ላይ ነው ለ300 ዓመት ነው የቆዩት ማለት ነው እና በጨረቃ አቆጣጠር 9 ዓመት ይጨምራል 309 ቀን ማለት ነው። 300 ዓመት ነው የቆዩት። የቁጥራቸው መጠን ግን አጠይቃቸው ነው ያለው አላህ። እነሱ 7 ናቸው እያሉ ነው የሚለው ይከራከራሉ። 8 ነው የሚለው አሉ፣ 9 ነው 12 ነው የሚለው አሉ። ያንን ነው የዋሻውና የሰሌዳው ባለቤቶች ከታምራቶች ሲሆን ግሩም መሆናቸውን አሰብክን ይላል እና ዋሻ ውስጥ የነበሩ ሰዎች አሉ፣ ከዋሻው የተረፉት አሉ ሰማዕታት የሆኑት እነሱ እንደዛ ናቸው። አቡነ አረጋዊ የምታያቸው ተስዓቱ ቅዱሳን ከሚባሉት ውስጥ ሚያፊዚስ እና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው እና አባ ገሪማ ገረምከኒ አባ ገሪማውን ባይብልን አይ ቲንክ ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው። አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ መልከትኒ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው። አቡነ አረጋዊ የሚባሉት ማለት ነው። እሳቸው ናቸው የወጡት ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ። ከዛ በኋላ እነዚህ አቡነ ተክለ ሃይማኖት የምታያቸው የነበሩት ቲሳ ነው። ቲሳ ተክለ ሃይማኖት ነው የተወለዱት። እዚህ ቡልጋ ውስጥ ነው የተወለዱት። ቡልጋ የተወለዱት ማለት ነው። ቲሳ ተክለ ሃይማኖት ነው የተወለዱት ማለት ነው። ከዛ በኋላ ነው የተቀበሩት ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው። ወደ መራቤቴ አካባቢ ሳደርሽ መሰለኝ አይዶን ነው። ከዛ በኋላ ደግሞ አቡነ አረጋዊ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብጽ የመጡ ናቸው። እሳቸው ኢትዮጵያ ውስጥ አይደለም ያሉት ማለት ነው። ዝቋላ ላይ ያረፉት ማለት ነው። እነዚህ ነገሮች አሉ። እነዚህ በኋላ ላይ የመጡ ናቸው። ራሱ እንትናም የሚባል አለ ራሱ የመነና አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ ይባላል ራሱ ገብረ ክርስቶስ። የሰፈሩ ጠፋኛውን የሰፈር ነበር ገብረ ክርስቶስ የሚባለው ታስታውሳላችሁ? እሱ ደግሞ ቆማጣ ነበረ፣ ተቆምጦ ነበረ፣ ሙሽራ ነበረ። ገብረ ክርስቶስ ሰፈሩ የት ነበረ? አየር ጤና መስፈር አንድ ጠፋኝ ሰፈሩ። አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ የአዲስ አበባ ልጅ የለም። ዘነበ ወርቅ ነው ዘነበ ወርቅ ያለው ማለት ነው ገብረ ክርስቶስ እሱ ማለት ነው። ዘነበ ወርቅ በዛ ናዛ እንትን ነው እና እንዲህ አይነት ነው ትምህርታቸው። ጓል ዘመቀሌ that was helpful አመሰግናለሁ በጣም ኡስታዝ። ኦኬ እሺ ዱካ ምንድነው? ምን አርጉ ነው የምትለን? ከማስተማር ውጪ ምን አረግን?
ምን አልከኝ ወይዴ? ምን አድርጎ ነው የምትለን? ሰላም ነው አለ ኑርልኝ በእናትህ እርካታ እግዚአብሔር ስማ አንተን ፊልጵስዩስ ምዕራፍ 2 ከ6 እስከ 11 ያለውን ጠይቀህ ነው ምን አለ እሱ ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደሚቀባ ነገር አልቆጠረም የባሪያ መልክ ያዘ ይላል። ከእግዚአብሔር ጋር መተካከል እንደሚቀማ ነገር እንደመቀባት አልቆጠረም ሲል ማለት በእኔ አረዳድ በየማምነው ከተወለደ ጀምሮ ነው በእግዚአብሔር መልክ የኖረው ብዬ ነው ማለት ቅድስናና ገዢነት ስልጣን ብዬ ነው ማስበው ነው እኔ ማለት እኔ ያመንኩበት ነገር ግን በአንተ መረዳት እስቲ እንዴት ነው በእግዚአብሔር መልክ ሲኖር መተካከል የሚለው ነው መቀማት የሚለው ነው የነበር ጥያቄ በእግዚአብሔር ሁሉም እዛው ውስጥ ያለው እዛው የተቀመጠው ነው ሁሉም ነው ጥያቄ ሳይሆን ነው ለጠቅላላ ዕውቀት ነው እርሱ ይላል እርሱ ማለት ክርስቶስ የሚለውን ተከትሎ የመጣ ነው ፊልጵስዩስ 2:5 መቼ ነው በእግዚአብሔር መልክ የኖረው ነው ጥያቄ መጀመሪያው አብራራለህ እርሱ ማለትም ክርስቶስ በአምላክ መልክ ሲኖር ሳለ ይላል አምላክ የተባለው አብ ነው በአብ መልክ ሲኖር ሳለ ነው የሚለው ዛት ሚንስ በአብ ህልውና ሲኖር ሳለ ማለት ነው ለምሳሌ ሐዋርያት ሥራ 17:28 ላይ በእርሱ እንኖራለን ይላል ጳውሎስ በአብ ማለት ነው እንኖራለን ይላል ዮሐንስ ወንጌል 6:57 ላይም ሕያው አብ እንደላከኝ እኔ ከአብ የተነሳ ሕያው እንደምሆን ይላል ስለዚህ ከአብ የተነሳ ነበር የሚኖረው እርሱ በአምላክ መልክ ወይም ደግሞ በአምላክ ሲኖር ሳለ ነው የሚለው መቼ ነው ሲኖር ሳለ ለሚለው ቃል የሚጠቀመው ሃይፖርሆን ነው የሚለው ሃይፖርሆን ማለት ምን ማለት ነው ቀጣይነት ያለው ያውኑ ግስ ነው ፕሬዘንት አክቲቭ ፓርቲሲፕል ነው አላፊ ግስ አይደለም ከድንግል ማርያም ከወለዱ በፊት ሳይሆን ምድር ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት ነገርን አልቆጠረም መቼ ነው ያልቆጠረው ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ይላል ሳለ የሚለው ቃል ያኔ ነው መተካከል ለሚለው ቃል የገባው ኢሳ ወይም ኢሶስ ነው በግሪከኛ መስማማት በሚል ይመጣል ማርቆስ 14:56 ላይ መስማማት ነው መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ማለት ቀምቶ ያመጣው ነገር ሳይሆን በጽድቅ ያገኘው ነገር ነው ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛል ስለዚህ ያገኘው በስጦታ ነው እንጂ ቀምቶ ነጥቆ አይደለም ያገኘው መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ዮሐንስ ወንጌል 5:17 ላይ አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ ብሎ ተስማምቶ ነበር እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልም ብሎ ነው ያላቸው ራሱ ማለት ነው ከእግዚአብሔር ጋር ራሱን አስተካክሏል ብሎ ሲሉት አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልምና አለ ከዛ በኋላ ምን አለ አብ ሊፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል እኔ ላደርገው የሰጠኝን ስራ በምድር ላይ ፈጽሜ ያከበርኩ ይላል ዮሐንስ 17:4 ላይ ስለዚህ የምንማረው ነገር ምንድነው መተካከልን በመቀማት ሳይሆን በስጦታ ነው ያገኘው ራሱ ማለት ነው ከዛ በኋላ ምንድነው የሚለው ራሱ ምን አደረገ ነው የሚለው ከዛ በኋላ በምስሉም እንደ ሰው ተገኝቶ አይልም ሉካስ ይላል በምስሉም እንደ ሰው ተገኝቶ ሲል ሰው የተባለው አዳም ነው የአዳም አምሳያ ደግሞ እሱ ነው ሮሜ ምዕራፍ 5 ቁጥር 14 ላይ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል በምስሉም እንደ ሰው እንደ አዳም ተገኝቶ ራሱ ምን አደረገ ባዶ አደረገ ነው ባዶ አደረገ ማለት የሆነ ልክ በርሜል ውሃን ስደፋው በርሜሉ ባዶ እንደሚሆን አምላክነቱን የሆነ ቦታ ደፍቶት አስቀምጦት ወይም አምላክነቱን እንደ ጃኬት የሆነ ቦታ አስቀምጦት መጣ ሳይሆን ኬኖሲስ ማለት ባዶ አደረገ ማለት ምን ማለት ነው ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ይኸው የክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድሃነት ባለጠጎች ትሆኑ ዘንድ ስለእናንተ ድሃ ሆነ ማለት ባዶ ሆነ ምንድን ያደረገው ቸር ስጦታ አውቃችኋል ይሄ ቸር ስጦታው ምንድነው ህይወቱን የሰጠው ብሎ ነው የሚናገረው ገላትያ 1:4 እና ቲቶ 2:14 ላይ ራሱን ሰጠ ይላል ራሱን ባዶ አደረገ ማለት ህይወት የነበረውን ህይወቱን ሲሰጥ ባዶ ሆነ ለሞት ያውም የመስቀል ሞት ታዛዥ ሆነ በማለት ይናገራል ከዛ ምን አደረገ አምላክም ደግሞ ያለ ልክ ምን አደረገው ይላል ከፍ አደረገው አለ ራሱን ስላዋረደ ማለት ነው ማቴዎስ 23:12 ላይ ራሱን የሚያዋርድ ሁሉ ከፍ ይላል ባለው መሰረት በዚህ ምክንያት አምላክ ደግሞ ያለ ልክ ከፍ አደረገው ይላል ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7 ድረስ ያለው በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ተችላለህ ማለት ነው ደግሞ አመሰግናለሁ ነው እሺ በደንብ ተመለሰልህ እንዴ በደንብ ነው
የዞረብህ እኮ ነው አንተ። ምንድን ነው የዞረብኝ? ጥቁር ዶሮ የዞረብህ እኮ ነው። የዞረብህ ነው አንተ። እያወካት ፊደል አንተ እያወካት ፊደል ሞት እጁ ላይ ያለ ሰው እንዴት አድርጎ ነው እንደዚህ የሚቀልደው የሚያሽፈው? እያመመ ያመኛል ትላለህ ብዙ ጊዜ። እንዴት አንተ ስለ አሄራን እንኳን እንዴት አታስብም? ሌላው ቢቀር ማለት ነው። አባቴ የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አንተ ስለነገርከኝ ብቻ ነው ዝም ብያለሁ እንጂ ነፍስ ብዬ አስብ ነው። አባቴ የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አባቴ የሌለው ልጅ ሆነ እስከ መቼ ነው የምትኖረው? ኧረ ቆይ ሌላ ጥያቄ ጠይቀህ ነው። አባቴ የሌለው ልጅ ሆነ እስከ መቼ ነው የምትሆነው ነው ጥያቄው እኮ ማለት። አባቴማ ሞቷል። የለም ያው እውነቴን ነው። ነው አይደለም ያልኩህ። ባዮሎጂካል አይደለም አባቴ የሌለው ልጅ። ምንጭ የለህም እኮ ነው። ምን ቤተ እምነት የለህ ምን የለም። ቤተ እምነት ምንድን ነው? የራሱ ጉዳይ ባነት ተቀል ይፈልጋል እኮ። ምን አባቴ የሌለው ልጅ ነህ እኮ አንተ፣ ወላጅ የሌለው ልጅ አንተ ነህ። ጉዲፈቻ ነኝ። እሺ አንድ ሌላ ጥያቄ አንድ ቦታ ላይ ወይ ወንዲሰስ ጋር ብትሆን ወይ ስላሴ ጋር ብትሆን ወይ አሁን አንተ ፍርድ እኮ እያልኩ አልሞትም እንዴ? ምን ነው? አንድ ቦታ ያዛ ፈረን ያዝ ወይ ደግሞ ስለም ይዣለሁ። ዝም በልማ ቆይ ልደውልልህ አይመቸኝም አሉኝ። ከኔ ጋር ብቻ ነው እንዴ? ሐሰን ሁላ እኮ አለለ። ከነሱ ጋር ለምን አትደዋወልም? ሻ አይደለም ያስፈልግ። ይኸው ደግሞ ሚስጥር ይዘረግፋል። ከፈለክ ነው ካልኩ ከፈለክ እኮ ነው ያልኩ እንጂ እኔ በምን አውቃለሁ? እኔ ሚስጥር ይዘረግፋል ነገረኛ እንዴ ለኔ? ምን አይነት በየአይነት የሆነ ልጅ ነው? በየአይነት የሆንክ ልጅ ነህ። ጫጫታ ነው ያለው ዱከም። እሺ በየአይነት የሆነ ልጅ እኮ ነው። ይሄ ልጅ ምስኪን ነው ግን ያሳዝነኛል። ኢንሻአላህ ዱአ አድርጉለት። ዱአ ማድረግ ነው። እኔ አንድ ቦታ ላይ ስለሌለ እኮ ነው የሚያሳዝነኝ። አንድ ቦታ ላይ የለም ራሱ የሆነ የቆመበት ቦታ ስለሌለ እንደው ሞት እንኳን ቢመጣ ያሳዝናል። ሰልሙ የሰው ልጅ አይታወቅም። እርግጠኛ ነን የነገን አይደለንም። ትን ብሎንም ልንሞት እንችላለን። አደጋ ደርሶ ልንሞት እንችላለን። በእጃችን ምንም የተያዘ የተጨበጠ ነገር የለም። ስለዚህ በተቻለ አቅም ቶሎ ብሎ በንስሐ ወደ አላህ መመለስ ነው ክርስቲያኖች።